ስለራሴ ልንገራችሁ በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ አመሰግናለሁ ስለኔ ጤንነት ስለተጨነቃችሁ የስለሞቴም ያወጃችሁ አላችሁ በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር ስራ ስለ ብንከባበር በጣም አሪፍ ነው ታሟል ሲባል ሞተ ሞቷል ሲባል ተቀበረ ሲባል ተነሳ እነዚህ ወሬዎች ትንሽ ያስቸግራሉ እኔ እዚህ ሳገለግላችሁ እኔ ነኝ ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ ብቻ አመሰግናለሁ ስለሁላችሁ ሳቅ ነብሷን ይማረው አንዳንድ ሰዎች ለሳቅ ሲፈጠሩ አንዳንድ ሰዎች ደግሞ ሳቅን ዘርተው ሳቅን ያጭዳሉ እንዲህ ካሉ ሰዎች መካከል ደግሞ አንዱ ነጻነት ወርቅነህ ነበር ሳቅ ራሷ ወዳጇን ታውቃለች ወዳጇም ነጻነት ወርቅነህ ነው ዛሬ ግን ሳቅ ምድርን ተሰናበተች ወዳጇን አጥታ ለለቅሷ ኮበኮበች ሳቋን ተቀማች ትላንት በፈገግታ ደና ሁኑ ብሎ ለነገው ተስፋውን በደስታው አውግቶ አምባሳደር ሆኖ ስራውን ጀምሮ እንዴት ይሄዳል ሰው እንዲህ ተቻኩሎ በኢቢኤስ ቴሌቪዥን ፕሮግራም አቅራቢነትና በተዋናይነት ስመጥር የሆነው ባለሙያ ነጻነት ወርቅነህ ባደረበት ድንገተኛ ህመም ከዚህ ዓለም መለየቱ ተሰማ ለበርካታ ዓመታት በኢቢኤስ ሲተላለፍ የነበረውንና የብዙዎችን ልብ የገዛው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የነበረው ነጻነት ወርቅነህ ዛሬ ሆስፒታል ለገባ በድንገት ህይወቱ ማለፉን ኢቢኤስ ቻናል አስነብቧል። አርቲስቱ ባለትዳርና የሶስት ልጆች አባት ነበረ። ነብሱ በአጸደ ገነት በሰላም ተረፍ እያልን ለአድናቂዎቹና ለቤተሰቦቹ መጽናናት እንመኛለን።